በራሱ ስህተትና በአንዳንድ አመራሮችና ግለሰቦች ድርጊት ነው እንዳይባል ደግሞ ጥቂት ሰዎች ብቻ ተሰባስበው በሚወስኑት ጠቅላይ ሚኒስትሩ ፈርመን ነው የምናደርገው ባሉት የአየር ኃይል አዛዡ የኤታማዦር ሹሙና መሰል ኃላፊዎች ቁጭ ብለው በሚያዩበት መንገድ በድሮን መንደር ሙሉ ወድሞ ትምህርት ቤት ከነመምህራኑ ተቃጥሎ ገበያተኛ በቦምብ ነዶ ተፈናቃይ ተገድሎ እንዲያልቅ ይደረጋል። ስለዚህ ይህ የራሱን ሕዝብ የመግደል ተልኮ የራሱን ሕዝብ የማውደም ዘመቻና መሰል የጥፋት አጀንዳ ላይ ተሰማርቶ ቢገኝ ይህ ሰራዊት የታዘዘውን ፈጸመ እንጂ ሌላ አደረገ ሊባል አይችልም የሚል ክርክር የሚነሳው ለዚህ ነው። በትግራይ ጦርነት ብቻ 370 ሺህ ሰራዊት እንደሞተና የደረሰበትም እንዳልታወቀ ዓለም አቀፉ የሰላም ፋውንዴሽን አስታውቋል። ከዚህ ውስጥ የጠቅላይ ሚኒስትሩ ወይም የኤታማዦር ሹሙ ወንድም፣ የምክትል ጠቅላይ ሚኒስትሩ ወይም የአፈ ጉባኤዎቹ ልጆች የሉበትም። ባለሥልጣናቱ የሚጎድል ቤተሰብ፣ የሚቆስል አካልም የላቸውም። የሚዋጉት በኢትዮጵያ ድሃዎች ገላና ነፍስ ነው። ለዚህም ነው ጥቂት ጄኔራሎችና አብዛኛው ወታደር ሰላምና ማረፍ እንፈልጋለን፣ ደም መቃባት ሰለቸን እያሉ ሲጠይቁ ጠቅላይ ሚኒስትሩና ኤታማዦር ሹሙ በእያንዳንዱ ቀበሌ ገብተን እንዋጋለን ሲሉ የሚደመጡት። በእያንዳንዱ ደቂቃ እንዋጋቸዋል። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋል። የጽንፈኛው ስብስብ ስናገኝ እንመታለን። በድሮን ገጥሟል እኮ ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ህዝብ ቀየው ጦር ሜዳ እንደሆነ ልጆቹ እንዲገደሉና እንዲደፈሩ በእያንዳንዱ ቀበሌ ገብተን እንዋጋለን የሚሉት ጠቅላይ ሚኒስትሩ ብቻ አይደሉም። ኤታማዦር ሹሙና ምክትላቸውም ስለ ጦርነት ማስቀጠል፣ ውጊያ ማስፋፋት ሲናገሩ የሚደመጡ ናቸው። እነዚህ ሰዎች ጦርነቱን የሚፈልጉት ለምንድን ነው?